ኪንግደም ሳውንድ በዝማሬም ሆነ በዝማሬ ህብረት አገልግሎት ውስጥ ላለን ሰዎች ልንኮርጃቸው የሚገቡ በጣም ብዙ መልካም ነገሮች እንዳሏቸው አስባለሁ። እንግዲህ ኪንግደም ሳውንድ በተለይ ከቅርብ ጊዜ ወዲህ በዝማሬ ህብረት አገልግሎት ላይ ምን አይነት መልካም የሆኑ ተጽዕኖችን እያሳደረ እንደሚገኝ ሁላችን የምንመለከተው ጉዳይ ነው። በዚህ ተጽዕኖም ምክንያት በጣም ብዙ የዝማሬ ህብረት አገልግሎቶችን እየተመለከትን እንገኛለን። የህብረት ዝማሬ አገልግሎቶችን መጀመር ብቻ ሳይሆን በተለይ ከዚህ የዝማሬ አገልግሎት ውስጥ በጥልቀት ልናያቸው ልንመለከታቸውና ልንኮርጃቸው የሚገቡ በጣም ወሳኝ የሆኑ ነገሮች እንዳሉ ይህንን ተመልክቻለሁ። ዛሬ በዚህ ቪዲዮ እነዚህ ከኪንግደም ሳውንድ የዝማሬ አገልግሎት ልንኮርጃቸው የሚገቡ በጣም ወሳኝ ነገሮች ምንድን ናቸው? እነሱን በጥልቀት እያነሳን የምንመለከት ይሆናል። በተለይ የዝማሬ ህብረት አገልግሎት ለመጀመር ያሰባችሁ በዚህ አገልግሎት ውስጥ እያገለገላችሁ ያላችሁ ዘማሪዎች ካላችሁ ይሄ ቪዲዮ በጣም ይጠቅማችኋል። በደንብ ብትመለከቱት ብዙ ነገር ታተርፉበታላችሁ ብዬ አስባለሁ። አብራችሁን ቆዩ። ሰላም ይብዛላችሁ። ዘማሪ ሄኖክ እባላለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ አድርጋችሁ ብትመለከቱ፣ ይሄ ቪዲዮ ከተመቻችሁም ላይክ አድርጋችሁ ጀምሩ። ማንኛውም ሀሳብና አስተያየት ጥያቄም ካላችሁ በመጨረሻ ላይ በኮሜንት ላይ ብታስቀምጡልኝ እመለከተዋለሁ። አብራችሁን ቆዩ። እንደው ጠቅለል ባለ ሀሳብ ነው በአጭር ቃል በዚህ አገልግሎት ውስጥ እየታየ ያለ መልካም ነገር ምንድን ነው ብለን ብንመለከት እኔ በአንድ ቃል ልግለጸው ብል ቁጥብነት እዚህ አገልግሎት ውስጥ በጣም የምመለከተው ነገር ነው። በተለይ በዝማሬ አገልግሎት ውስጥ ከቅርብ ጊዜ ወዲህ እየጠፋ ያለው ነገር ቁጥብነት ነው ብዬ አስባለሁ። ስለዚህ ምናልባት ይሄንን ቁጥብነት የምትለውን ሀሳብ ከምን አንጻር እንደተመለከትኳት በአራት ዋና ዋና ሀሳቦች የማሳያችሁ ይሆናል። በተለይ በዝማሬ አገልግሎት ውስጥ በቲም እያገለገላችሁ ያላችሁ ሰዎች በእርግጥ ብትመለከቱት የምትጠቀሙባቸውን ሀሳቦች መነግራችሁ ይሆናል። የመጀመሪያው በዚህ ቲም ውስጥ የምንመለከተው በጣም መልካም የሆነው ነገር የመዝሙር ምርጫ ነው። እንግዲህ በዝማሬ አገልግሎት ውስጥ በጣም ትኩረት ሊሰጠው ከሚገባው ነገር አንደኛው የመዝሙር ምርጫ ነው። በዚህ አገልግሎት ውስጥ መዝሙርን ሲመርጡ የሚከተሏቸው መንገዶች አንደኛው አንድን መዝሙር በመምረጥ ሙሉ ከነቁጥሩ የመዘመር ነው። በቪዲዮአቸውም በሚያዘጋጇቸውም የአምልኮ ፕሮግራሞች ላይ የምናያቸው ነገሮች አንድን መዝሙር በመምረጥ ሙሉ የመዝሙሩን ቁጥሮች መዘመር ነው። ከቅርብ ጊዜ ወዲህ በአብዛኛው ቲሞች ላይም እየተኮረጀ ያለ ነገር ነው። በጣም ጥሩ ሊበረታታ የሚገባም ነገር ነው ብዬ አስባለሁ። ይህም ቲም ይህንን መንገድ እየተከተለ እያገለገለ እያየን በቪዲዮዎችም እየተመለከትን እንገኛለን። ይሄ በጣም ደስ የሚያሳይ ነገር ነው። ለረዥም ጊዜ በተለይ የዝማሬ አምልኮ አገልግሎት መዝሙሮችን በመቀጣጠል ላይ በጣም አድካሚ የሆነ የአዘማምር መንገድ እንከተል እንደነበረ አሁንም እየተከተልን እንዳለ ይህንን ብዙ ዘማሪዎች ታውቃላችሁ። ነገር ግን ይሄ መንገድ በጣም አድካሚና ውጤትም የሌለው የሰዎችን ሀሳብ የሚበታትን ሀሳቡን ብጥስጥስ እያለ ሰዎች የአምልኮ አካል ለመሆን የሚቸገሩበት የአዘማመር መንገድ ነው። በዚህ ቲም ግን እየተመለከትን ያለነው አንድን መዝሙር በመዘመር በደንብ ትኩረት ሰጥቶ ሙሉ መዝሙሮቹን ከነቁጥሮቹ በማጥናት መዘመር ነው። ስለዚህ ይሄ ሌሎቻችንም ልንወስደው ልንኮርጀው የሚገባ ከዚህ ቲም እያየነው ያለነው በጣም መልካም ነገር ነው። ሁለተኛው ከዚህ የዝማሬ አገልግሎት ልንኮርጅ የሚገባው ነገር አለባበስ ነው። በተለይ በብዙ የመዝሙር ቪዲዮዎች ላይ በህብረትም ይሁን በነጠላ የሚደረጉ ብዙ ቪዲዮዎች ላይ የምንመለከተው የምናስተውለው በጣም ትልቅ የሆነው ችግር በጣም ለቪዲዮ ኤክሰስ የሆነ ጭንቀት እናያለን። በአለባበስ በጣም ደምቆ ለየት ብሎ ለመታየት ያለ በጣም ከፍተኛ ትግልና በጣም ልፋት በብዙ ቪዲዮዎች ላይ እንመለከታለን። መዝሙር እንደዛ አይነት መልክ ሊኖረው ይገባል ብዬ እኔ ፐርሰናሊ አላስብም። ኪንግደም ሳውንድ በዚህ አገልግሎት በቆዩባቸው አሁንም እያደረጓቸው ባሏቸው ጊዜዎች ውስጥ የተመለከትኳቸው ለአለባበስ ያለመጨነቅ ነገር አያለው። ማለት ለስቴጅ የሚገባውን ዲሲፕሊን ያደርጋሉ፣ ነገር ግን ከሚያገለግሉት ህዝብ የተለየ የአለባበስ መንገድ የሚከተሉ አይደለም። ስለዚህ አብረናቸው ስንዘምር እኛን የመምሰልና በጣም ለኛ ቅርብ የመሆን ነገር ስላላቸው ማንም ሰው አንዱ ዘማሪ ላይ ወይም ሊድ ሲንገር ሊሆን ይችላል ከፊት ያለው ዘማሪ ጋር በጣም ትኩረት የማድረግ እይታ ውስጥ የመግባት ነገር የላቸውም። ስለዚህ ሰዎች በጣም ትኩረታቸውን ዝማሬዎች ላይ ወይም የሚዘመረው ሐሳብ ላይ ያደርጋሉ ማለት ነው። ምክንያቱም የተለየ ዲስተርብ የሚያደርግ ወይም ደግሞ በጣም ደምቆ ጎልቶ የመታየት የአለባበስ መንገድን አይከተሉም። ሲምፕል ነው። እኔን ይመስላሉ። ሰንበዲ በጉባኤ ውስጥ የተገኘውን አንዱን የሆነን ሰው ይመስላሉ ማለት ነው። ሴቶቹም
የተለየ ሜካፕ ነገር አንመለከትባቸውም። ባለባበሳቸውም በጣም ሲምፕል እና በጣም ቀለል ያለ ነገር ግን የስቴጅ ዲሲፕሊንን ደግሞ የጠበቀ ሆኖ አይቼዋለሁ እና ብዙ ዘማሪዎችም ይህንን እየተከተሉት በተለይ በህብረት ዝማሬ ውስጥ እየተከተሉት እንዳለ አይቻለሁኝ። ይህንን እንግዲህ እንደ ዘማሪም ሆነ እንደ ዝማሬ ህብረት አገልግሎት ብንከተለው የሚጠቅመን ነገር ነው ብዬ አምናለሁ። በኪንግደም ሳውንድ የዝማሬ አገልግሎት ውስጥ የሚከተሉት ያለባበስ መንገድ ድንገት የተደረገ አይመስለኝም። ታስቦበት በዓላማ የተደረገ ይመስለኛል። በትክክልም ዓላማው መልካም እንደሆነ በተለያዩ ቪዲዮቻቸው ላይ እየተመለከትን እንገኛለን። መልካም የሆነ ነገር ነው። ቴንኪዩ እናመሰግናለን ማለትም እፈልጋለሁ። ሶስተኛው ልንኮርጃቸው ወይም ልንከተላቸው የሚገቡ ያየኋቸው ነገሮች የዝማሬ አመራር መንገዳቸው ነው። እንግዲህ ወርሺፕ ሊድ ለማድረግ በየመድረኮቻችን በየቸርቾቻቸው የተለያየ የወርሺፕ ሊዲንግ መንገዶች አሉ። እነሱ ግን የሚከተሏቸው በጣም ሲምፕል እና በጣም ደግሞ ደስ የሚያሰኙ ናቸው። የዘማሪውን ታለንት የዘማሪውን ችሎታ በጣም አጉልተው የሚያሳዩና የመዝሙሩን መልእክትና መንፈስ ሐሳብ የሚያስቀይሩ አይደሉም። ዘማሪዎቹም ላይ በጣም ትኩረት እንድናደርግ የሚያደርጉ አይደሉም። በዚህ አጋጣሚ እንግዲህ በዚህ አገልግሎት ውስጥ የሚያገለግሉ ዘማሪዎች ቴክኒካሊ በጣም ታለንትድ ናቸው፣ በጣም ቴክኒካሊ ጥሩ እንደሆኑ ይታወቃል። ነገር ግን ይህንን ለማሳየት በወርሺፕ ሊዶቻቸው ውስጥ ጥረት ሲያደርጉ አንመለከትም። ይሄም ደግሞ በጣም በጥንቃቄ ታስቦበት የተደረገ እንደሆነ በደንብ የሚያስታውቅ ነው። መልእክቶቻቸው ላይ መዝሙሮቻቸው ላይ በጣም ፎከስ ሲያደርጉ እነዚህን እንመለከታለን። ሰዎችን ለማነሳሳት አብረዋቸው እንዲዘምሩ የሚጠቀሟቸው ነገሮች በሙሉ በጣም ቁጥብነት ያለባቸው ጠንቃቃ የሆኑ በጣም መንፈሳዊ ይዘት ያላቸው ናቸውና ይሄ በጣም ልንከተለው የሚገባ ነገር ነው ብዬ አስባለሁ። ምክንያቱም ወርሺፕ ሊድ ስናረግ ከምንከተላቸው በጣም የተሳሳቱ ብዙ መንገዶች እንዳሉ በቪዲዮዎችም ብዙ ጊዜ የምንመለከታቸው ጉዳዮች ሰዎችን መቆጣት፣ ማስገደድ፣ መገፋፋት፣ ማስጨነቅ እንደዚህ አይነት መንገዶችን ከዛም አልፎ ደግሞ ጤነኛ ያልሆኑ ቃላትን በመድረክ ላይ በመጠቀም ሁሉ ወርሺፕ ሊድ ለማድረግ ብዙ ጊዜ ጥረት ሲደረግ እናያለንና በዚህ ቲም ውስጥ የምናያቸው ነገሮች ግን ወርሺፕ ሊድ የሚያደርገው ሰው ከኛ ጋር ኮንታክት የሚያደርግባቸው ጊዜያቶች በጣም ጥቂትና በጣም ውስን ቁጥብ የሆኑ ናቸው። ወርሺፕ ሊድ በሚያደርገውና በህዝቡ መካከል ያለውን ግንኙነት በመቀነስ ሰዎች ከመሪው ጋር ግንኙነት ወይም ሊድ ከሚያደርገው ሰው ጋር ግንኙነት ከማድረግ ይልቅ ከእግዚአብሔር ጋር ግንኙነት እንዲያደርጉ ወይም ከአምልኮ ከሚደረገው መንፈሳዊ እንቅስቃሴ ጋር ትኩረታቸው እዛ ላይ እንዲሆን ሊድ የሚያደርገው ሰው በጣም ጊዜውን ከኛ ጋር አያጠፋምና እሱ እያመለከ እኛን ወደዛ አምልኮ ውስጥ እንዲከተን ተደርጎ የተሰራ የአምልኮ የአመራር መንገድ ስለሆነ ብዙ ከሰውና ሰው መካከል ወይም በመሪውና በተመሪው መካከል ያለውን ግንኙነት በጣም የቀነሰ ሆኖ አይቼዋለሁ። ይሄ ደግሞ በዝማሬ አምልኮቻችን በየመድረኮቻችን ላይ በጣም ሰውና ሰው ያለ ግንኙነት በጣም ከፍ ያለ ስለመጣ ያንን በመቀነሱ በጣም ወሳኝ የአምልኮ የአመራር መንገድን የሚከተሉ ሆኖ አይቻቸዋለሁ። ይሄ ደግሞ በጣም ብንኮርጀው ብንወስደው መልካም የሆነ ልንጠቀምበት የሚገባ መንገድ ነው ብዬ አስባለሁ። አራተኛውና የመጨረሻው ሐሳብ ቪዲዮ የሚቀርጹበት መንገድ ነው ወይም የቪዲዮ ቀረጻቸው መንገድ ነው። ይሄ በጣም ያስደንቀኛል። ሳይሆን ሁል ጊዜ የምደነቅበት ነገር ነው። እንግዲህ ለቪዲዮ ቀረጻ በተለይ በዝማሬ አገልግሎት ላይ ያሉ የቪዲዮ ክሊፖችን ስንመለከት በጣም ለቪዲዮ ከፍተኛ የሆነ የመጨነቅ ለቀረጻው በጣም የመጨነቅ ለሾቶች ለአንግሎች በጣም የመጨነቅ ነገር እንዳለ በዝማሬ አገልግሎት ውስጥ በጣም የምንመለከተው ነገር ነው። በዚህ አገልግሎት ውስጥ ግን እሱን ነገር ብዙ አናስተውሎም። በጣም የሚያማምሩ የካሜራ አንግሎችን በጣም የሚያማምር የቀረጻ ስታይልን ወይም ደግሞ ሲንግል ሾቶች የሆነን ሰው ሰንበዲ ሲያለቅስ የሆነ ነገር ሲያደርግ ምናምን እየተከታተሉ የመቅረጽ ወይ ደግሞ ልክ በቸርች ውስጥ እንደምናየው የሆነ ሰውን እያሳደዱ ሴቶችን እያሳደዱ የመቅረጽን ነገር ብዙ አንመለከተው። በጣም ብዙ ጊዜም ደግሞ የምናየው ነገር ሊድ ሲንገሩን ራሱ በጣም ለረጅም ሰከንድና ለረጅም ሰዓት እየተከታተሉ የመቅረጽን ነገር አናየውም። የማስቀረጻ ይበዛበታል። በጣም ደግሞ የተለያየ ውስብስብ የሆነ የሾት ቴክኒክን የኤዲቲንግ ቴክኒክን የሚጠቀሙ አይደሉም። ምናልባት ይህንን በዝርዝር ለማየት የኤዲቲንግ ባለሙያ መሆን ቢጠይቅም ነገር ግን እንደ ማንኛውም ዘማሪ ሆኖ እንደሚመለከት ሰው ሳየው ግን
በጣም ለሰዎች እይታ ቀለል ያለ አሁንም የሚደረጉት እያንዳንዱ ቀረጻዎች እያንዳንዱ የሚደረጓቸው ሾቶች እያንዳንዱ የኤዲቲንግ ቴክኒኮች በሙሉ ሰዎች አምልኮውና መዝሙሩ ላይ ፎከስ እንዲያደርጉ ታስቦ የተደረገ እንደሆነ በደንብ የሚያስታውቅ ነው። ዋይድ ሾቶች ይበዙታል። ህዝብን የመቅረጽ ዘማሪውን እንዳለ ሙዚቀኞቹን እንዳለ የመቅረጽ እና አንዳንድ የሚደረጉ ፐርሰናል የሆኑ ሾቶች ሊኖሩት ይችላሉ። ምክንያታዊ የሆኑ ቀረጻዎችን ልናይ እንችላለን። ለምሳሌ የሆነ ኢንስትሩመንት የሆነ ሰው ሲጫወት ያንን መቅረጽ ምክንያታዊ የሆኑ ነገሮችን እናያለን። ነገር ግን ከዛ ውጪ ዘማሪውን ስሜቱን ኢሞሽኑን የሆኑ ሰዎች የተለየ ነገር ሲያሳዩ ምናምን አሁን በተለያዩ የቸርችም የቪዲዮ ክሊፕም ቀረጻዎቻችን ላይ የምናያቸው በጣም ዲስተርብ የሚያደርጉና ትኩረታችንን ከዝማሬው ላይ አንስተን የሚገራርሙት ሾቶችና ሰዓት፣ ልብስ፣ እንቅስቃሴ ምናምን እነዚህን እየተከታተሉ የመቅረጽና ከዝማሬው መንፈስ ከዝማሬው ሐሳብ ውጭ የሆኑ ነገሮች ላይ ትኩረት የማድረግን ነገር ይበዛልና እሱን ነገር በዚህ ዝማሬ አገልግሎት ውስጥ በጣም ቁጥብ የሆነ ያቀራረጽ መንገድ ሲከተሉ እንመለከታለንና ይሄ በጣም ልንኮርጅ ልንወስደው የሚገባ ነገር ነው። መዝሙር መልኩ ሊሆን የሚገባው የሚመለከው አምላክ ላይ ብቻ መሆን ይኖርበታል። እንግዲህ ስንቀርጽ እግዚአብሔርን መቅረጽ አንችልም። ይሄንን እያልኩ ያለሁት ግን ሰዎች ሐሳባቸውን ሊበታትን ወይም የሆኑ ሰዎች ላይ አይኖቻቸው ብቻ እንዲሆኑ በካሜራችን ውስጥ ሰዎች እኛ የምንፈልገውን ነገር እየተከታተሉ እንዲያዩልን ማድረግ በዝማሬ ውስጥ ስህተት ነው ብዬ አስባለሁኝ። ስለዚህ ዋናው ዓላማው መዝሙሩ አይደለ? ዋናው ዓላማው አምልኮ ከሆነ በካሜራችንም ውስጥ ሰዎችን ከመዝሙሩ አውጥቶ የሆነ ነገር እንዲያዩልን ለማድረግ ጥረት ማድረግ ይሄ መንፈሳዊ ነገር ነው ብዬ ስለማላስብ ማለት ነው። ስለዚህ እንደ ዝማሬ እነሱ የሚከተሏቸው የቀረጻ መንገዶች እኔ ፐርሰናሊ እንደ ዘማሪም ስመለከታቸው በጣም መልካምና እኔ ቪዲዮቹን ሳያቸው የሚያስደንቅ ነገር ከማየት ይልቅ መዝሙሩን አብሬ ለመዘመር የምነሳሳባቸውን ነገሮች እመለከታለሁ ማለት ነው። ኪንግደም ሳውንድ እንደዚህ አይነት በጣም መልካም የሆኑ ተጽዕኖችን በዝማሬ አገልግሎት ውስጥ በተለይ በዝማሬ ህብረት አገልግሎት ውስጥ ያሳደሩ ይገኛሉ። ስለዚህ ምናልባት በዝማሬ አገልግሎት ውስጥ ህብረት ውስጥ ያላችሁ ወይም በተለያየ በግልም በዝማሬ እየዘመራችሁ ያላችሁ ሰዎች እነዚህ ነገሮች ብታያቸው ብታስተውሏቸው በዝማሬዎቻችሁም ውስጥ እነዚህ ነገሮች በጣም ትኩረት በማድረግ ብትጠቀሙባቸው መልካም ነገር ናቸው ብዬ አስባለሁኝ። ቅድም በመግቢያ ላይ እንደነገርኳችሁ እንግዲህ ጠቅላላ አድርገን ስንመለከታቸው በሁሉም አቅጣጫ የምንመለከተው በዚህ አገልግሎት ውስጥ ቁጥብነት፣ ልከኝነትን ነው። ይሄ ደግሞ በዝማሬም ይሁን በየትኛውም አገልግሎት ውስጥ በጣም ወሳኝ የሆነ ነገር እንደሆነ አምናለሁ። ከዚህ ቪዲዮ በጣም ጠቃሚ ነገር እንደተማራችሁ አስባለሁኝ። ማንኛውም ሐሳብ አስተያየት እኔም ያላየሁት እናንተ ደግሞ የተመለከታችኋቸው ነገሮች በዚህ በዝማሬ አገልግሎት ውስጥ ካለ በኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። አብራችሁኝ ስለቆያችሁ ሐሳቤንም ስለሰማችሁኝ እጅግ አድርጌ አመሰግናችኋለሁ። እዚህ ድረስ መታችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደውሉን ምልክት ኦን ላይ አድርጉ። ኔክስት ታይም በሌላ ቆንጆ በሆነ ሐሳብ ተመልሰን የምንገናኝ ይሆናል። ቴንክ ዩ ሶ ማች። ተባረኩ። መልካም ይሁንላችሁ።